ታዋቂው ቦክሰኛ መሐመድ አሊ እና እነዚህን ፌመስ የሆሊውድ አክተሮች የሚያመሳስላቸው ነገር ምን ይመስላችኋል? ፓርኪንሰንስ ዲዚዝ የሚባል በሽታ ማለት ነው። ለመሆኑ ፓርኪንሰንስ ምንድን ነው የሚል ጥያቄ ጠይቃችሁኛል። በ1817 ለመጀመሪያ ጊዜ ጄምስ ፓርኪንሰንስ የሚባል ሰው ስለ አንድ በሽታ ይጽፋል። በዛ ጊዜ እንግዲህ ሼኪንግ ፓልሲ ብሎ የመጣው ማለት ነው። እና እነዚህ ሰዎች ታዲያ ሲጀምራቸው እንዴት ነው የሚሆኑ? እጃቸው መንቀጥቀጥ፣ እንዲሁ አረፍ ብለው ባሉበት እጃቸው መንቀጥቀጥ ይኖረዋል። ይህንንም ሬስቲንግ ትሬመር እንለዋለን። እንቅስቃሴያቸው በጣም እየዘገየ ስሎ እየሆነ ይሄዳል። ይህንንም እኛ ብራዲካይኔዚያ እንለዋለን። በጣም የመወጠር ሪጅድ የመሆን እንደሚፈልጉት የመንቀሳቀስ አይነት ችግር ይመጣባቸዋል ማለት ነው። ፖስቸራቸው በተለይ እንቅስቃሴ ሲኖራቸው አንስቴብል ይሆናሉ። ራሳቸውን በስርዓት ሰፖርት ማድረግ ያቅታቸዋል ማለት ነው። ይህም ነገር እንግዲህ ምክንያቱ ተብሎ የሚታሰበው ነገር አንድ የአንጎል ክፍል አለች፣ ሰብስታንሺያ ናግራ ትባላለች። ዶፓሚን የሚባልን አንድ ንጥረ ነገር የምታመርት ክፍሎች አሉ፣ የነርቭ ክፍሎች ማለት ነው። ታዲያ እነዚህ የነርቭ ክፍሎች በመጠን እየቀነሱ ሲሄዱ ነው ይሄ በሽታ የሚፈጠረው። ከጊዜ ወደ ጊዜም እየተባባሰ ይሄዳል ነው ተብሎ የሚታሰበው ማለት ነው። ሕክምናው የሚሆነው እንግዲህ ይሄን ያለውን እጥረት መመለስ ነው፣ ዶፓሚኑን መመለስ ማለት ነው። በዋነኝነት ሌቮዶፓ ይባላል የመጀመሪያው ሕክምና ማለት ነው። ስለዚህ እነዚህ መድኃኒቶች ይወሰዱና በጊዜ ሂደት ያለውን ለውጥ ይታያል ማለት ነው። እና ይሄንን ነገር በዋነኝነት የሚያክሙት ኒውሮሎጂስቶች ነው። ኒውሮሰርጅኖች ጋር የሚመጣው ይሄ በሽታ እንግዲህ ሬርሊ ነው፣ ብዙ ጊዜ አይደለም። ነገር ግን የመጨረሻ የህክምና አማራጭ ወይም ሰርጀሪ አለው። ሀገራችን ውስጥ ለጊዜው አቬለብል አይደለም፣ ግን ዲቪኤስ የሚባል የሰርጀሪ አማራጭ አለው ማለት ነው። ስለዚህ ፓርኪንሰንስ ደግሞ ይሄንን ይመስላል። ደህና ሁኑ።